ሰላም ጤና ይስጥልኝ። ዛሬ የምንሰራው አፋኝ ነው። አፋኝ ወይ ሽፍንፍን የሚባለው ምግብ እቤታችን እንዴት እንደምንሰራ አሳያችኋለሁ። የሚያስፈልገን በመጀመሪያ ደረጃ እሳታችን ላይ መጥበሻ ጥጃለሁ። መጥበሻው ላይ የተፈጨ ስጋ የተፈጨውን ስጋ እንደዚህ ካደረኩኝ በኋላ በደንብ አበስለዋለሁ። የተፈጨውን ስጋ በደንብ አድርጌ አበስለዋለሁ። አፋኝ ነው የምንሰራው። እንዴት እንደምንሰራ አብረን እናያለን። ተከታተሉን። ቤተሰብ ያልሆናችሁ የደውል ምልክቱን ተጭናችሁ ቤተሰብ ላይክ አድርጉ። ሁላችሁም አብረን እንሰራለን። ቤት ውስጥ በቀላሉ አፋኝ ወይ ሽፍንፍን እንዴት እንደምንሰራ እናያለን። ተከታተሉ። የሚያስፈልገው ቀይ ስጋ ነው። አፋኝ ወይ ሽፍንፍን ነው የምንሰራው። ቤተሰብ ያልሆናችሁ የደውል ምልክቱን ተጭናችሁ ቤተሰቡን ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። መልካም ጊዜ እንከታተላለን። ቀይ ስጋ ከትፈን ድቅቅ ያለ ቀይ ስጋ ከትፈን ያዘጋጀነውን መጀመሪያ በደንብ እናበስለዋለን። አፋኝ ወይ ሽፍንፍን ነው የምንሰራው። የሚያስፈልገው ቀይ ስጋ፣ ነጭ ሽንኩርት፣ ዝንጅብል፣ ቂቤና ቃሪያ ነው የሚያስፈልገው፣ ጨው። እነዚህን በማድረግ አፋኝ እንሰራለን። ተከታተሉ። መጀመሪያ በደንብ ስጋችንን እናበስላለን። በደንብ ብስል ማድረግ አለብን። እየበሰለ ነው። በደንብ ማብሰል አለብን። በደንብ እስከሚበስል ድረስ እንጠብቀዋለን። ዝንጅብላችንን እንጨምራለን። ደቅቅ አድርገን የፈጨነውን ዝንጅብል ነው የምንጨምረው። እንደ ስጋው መጠን ትንሽ ከሆነ ትንሽ፣ ብዙ ከሆነ ብዙ፣ በምትፈልጉት መጠን ትጨምራላችሁ። እንደ ስጋው መጠን። ከዛ አብረን እናቀላቅለዋለን። ያቀላቀል በደንብ እንዲበስል እናደርገዋለን። እዚቹ ላይ ትንሽ ጨው እንጨምራለን። ጨዋችንን ጨምረን እናቀላቅለዋለን። ማቀላቀል ተቀላቅሎ ይብሰል። እናበስለዋለን በደንብ። ከዛ ነጭ ሽንኩርታችንን ድቅቅ አድርገን የፈጨነውን ነጭ ሽንኩርት እንጨምራለን። ነጭ ሽንኩርታችንን ከጨመርን በኋላ እናቀላቅለዋለን አብረን። አሁንም እንዲበስል እናደርገዋለን። ከፈለግንም መክደን እንችላለን። ቤተሰብ ያልሆናችሁ የደውል ምልክቱን ተጭናችሁ ቤተሰብ ሆኑ። መልካም ጊዜ። ያው አሁን በደንብ እንደምታዩት በስሏል። ቆንጆ ሆኗል። በዚህ ደስ በሚል ሁኔታ በስሏል። አፋኛን የሰራ ነው። ቀይ ስጋ፣ ዝንጅብል፣ ነጭ ሽንኩርት፣ ጨው ነው ያደረግንበት እስካሁን። ይሄን ይመስላል። አሁን እዚች ላይ ውሃ የምንፈልገው መጠን ውሃ እንጨምርበታለን። ሞቅ ያለ ውሃ ብንጨምር የተሻለ ነው። ከፈለግን እንከራለን፣ ከፈለግንም አለመክደን እንችላለን። እንደዚህ ውሃ ጨምረን ተክ እስከሚል እንጠብቀዋለን። አሁን እንደዚህ እየተንተከተከ ነው። ከዛ ከትፈን አድቀን ከትፈን ያዘጋጀነው ቃሪያ እንጨምራለን። ቃሪያችንን ከጨመርን በኋላ እናቀላቅለዋለን። አፋኛን የሰራ ነው ወይ ሽፍንፍን ነው። ስጋ፣ ቀይ ስጋ ድቅቅ ተደርጎ የተከተፈ፣ ዝንጅብል፣ የተፈጨ የደቀቀ፣ ነጭ ሽንኩርት፣ ጨውና ቃሪያ እዚህ ድረስ ነው የጨመርነው። ይሄንን ይመስላል። አፋኛ ነው የምንሰራው። ቂቤ ነው የሚቀረው። ቂቤውን እኔ በአጋጣሚ ሆኖ እዚህ ላይ አልጨምረውም። ስጋ መጥበሻ ነው ጣል ያደረኩበት። እንደዚህ እንጀራ አዘጋጅቻለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ያዘጋጀሁት እንጀራ ላይ ነው የምገለብጠው። አፋኛ ወይ ሽፍንፍን የሰራ ነው። አብረን እናያለን። መልካም ጊዜ። ይሄንን ይመስላል። ይበቃዋል። እናወጣዋለን። ለእንጀራችን ላይ አምተን እንገለብጠዋለን። እንደዚህ ከገለበጥነው በኋላ ቂቤ አልጨምርም። ቂቤውን እኔ እዚህ ላይ ነው የምጨምረው። እዚህ ላይ እንደዚህ ጨምሬ ካዋሃድኩት በኋላ ወላችሁት እንደዚህ ካዋሃድኩት በኋላ እንጀራዬን አምጥቼ አፋኛ ወይ ሽፍንፍን ይሄንን ይመስላል። አያችሁት? እፍን ሽፍንፍን እንዲል አይደለ? ከዚህ ከመሃሉ እንደዚህ አድርገን
ቀምሷል። ዋው ሽታው ራሱ እንደዚህ ነው የሚጣፍጥ። ቤተሰብ ያልሆናችሁ ደውል ምልክቱን ተጭናችሁ ቤተሰብ ሁኑ። አፋኛ ወይ ሽፍንፍን የሰራሁት ይሄንን ይመስላል። ሁላችሁም ተመገቡ፣ ሞክሩት። ሰላም ሁኑ። አመሰግናለሁ። ቻው ቻው፣ ባይ ባይ።